ጥቁር ልብስ ለመልበስ ፎረፎር አስፈርቶሃል? እንግዲህ ውድ ሻምፖዎችን እየገዛህ ሳንቲምን አታባክን። መፍትሄ በእጅ ላይ ነው። ዛሬ በዚህ ቪዲዮ ለፎረፎር የሚሆን ቀላል የቤት መፍትሄዎችን እናያለን። እንዲሁም በድንገት ፊት ላይ ብጉር እየወጣ በጣም አስቸገረህ? እንግዲህ ያችን ብጉር ጠምቀ ሳታፈነደው ይህን ቪዲዮ እስከ መጨረሻው ተመልከት። ጤና ይስጥልኝ። ይህ የጂቲ ቲዩብ ነው። ለዩቲዩብ ቻናሌ አዲስ የሆናችሁ ከስር የምትመለከቱትን ሳብስክራይብ የሚል ምልክት በመንካት ቤተሰብ መሆናችሁን እንዳዘነጉ፣ እንዲሁም ለጓደኞቻችሁ ለወዳጆቻችሁ እንደዚህ አይነት ችግር ተጠቂ የሆኑ ካሉ ፎረፎር፣ ብጉር የመሳሰሉ ነገር ችግር ሰለባ የሆኑ ካሉ ለነሱ ሼር በማድረግ የጓደኝነት ግዴታቸውን መወጣት ትችላላችሁ። ወደ ሀሳቤ በቀጥታ እንግባ። እንደሚታወቁት አብዛኛውን ሰው ፎረፎር ያሰቃያቸዋል። አብዛኛው ሰዎች ለዚህ መፍትሄ ይሆናል ብለው የተለያዩ ሻምፖ ይገዛሉ፣ የተለያዩ ሳሙናዎችን፣ ቅባቶችን ይገዛሉ። ነገር ግን ውጤታማነቱ ያን ያህል ሆኖ በጣም ይቸገራል። ዛሬ ይዤላችሁ የመጣሁት በጣም በሳይንስ የተጠና በቀላሉ በቤት ሆኖ ማኔጅ የሚያደርጉበት ይህን ፎረፎር መከላከል ወይም ማከም የሚችሉበት ቀላል መንገዶችን ይዤላችሁ መጥቻለሁ። በተለይ በዚህ ቪዲዮ መጨረሻ ላይ የማሳያችሁን ማንም ያልነገሯችሁ ግን እንዲህ ማለ እንዴ የምትሉትን ቀላል መፍትሄውን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቀጥታ ወደ ሀሳቤ ልግባ። እንግዲህ የሚያስፈልገን አንድ ድንቅ የተፈጥሮ ውጤት ነው። ይህም ሎሚ ነው። ሎሚ በውስጡ የያዘው ሲትሪክ አሲድ የጭንቅላታችን ፒኤች መጠን ወይም ፓወር ኦፍ ሃይድሮጂን መጠን በማስተካከል ማሳከክን ወይም ፎረፎሪን ሊከለክል ይችላል። ስለዚህ ያ በሎሚ ውስጥ ያለው ሲትሪክ አሲድ ይሄ ጭንቅላት መድረቅን ያለሰልሳል፣ ደግሞ ፓወር ኦፍ ሃይድሮጂንን መጠን ያስተካክላል ማለት ነው። ስለዚህ በሌላ ቪዲዮ ደግሞ ሲትሪክ አሲድ ምንድን ነው የምለውን ሰርቼላችሁ እመጣለሁ። ስለዚህ ይህንን ሎሚ እንዴት በቤት መጠቀም እንችላለን፣ እንዴት ማዘጋጀት እንችላለን? ትንሽ የሆነ ፕላስቲክ ነገር በቤት ያችን ሎሚን ጨምቆ ለማውጣት ማዘጋጀት። ከዛ አዘጋጅት ነው አንድ ሎሚ ቢያንስ ጨምቀን ከሱ ከስር ያለውን ውሃውን ማውጣት። ከዛ በኋላ በእጅ ይሁን በተለያዩ ሌላ መቀቢያ እቃ ካለ በደንብ ወስዶን የጭንቅላታችን ስካልፕ ከስር ከፀጉራችን ስር ያለውን ስካልፕ የጭንቅላት ቅልን በደንብ ማሸት። ከዛ በኋላ ቢያንስ እስከ 10 ደቂቃ የሚያህል እዛ ላይ ማቆየት። ከዛ በኋላ ከ10 ደቂቃ በኋላ መታጠብ ማለት ነው። ይህን ዘዴ እንግዲህ በሳምንት 2 ቀን በመጠቀም ብቻ በአንድ ወር ውስጥ አንድ ወር ባልሞላ ጊዜ ውስጥ ድንቅ ልዩነት ውጤት ሊታዩ ትችላላችሁ። ሲቀጥል አሁን ደግሞ ስለ ብጉሩ እናያለን። እንዴት ብጉሩን በቀላሉ ማከም እንችላለን ማለት ነው። ስለዚህ ይህን ብጉሩን እንዴት ማከም ይቻላል ከማለት በፊት የቆዳችሁን አይነት በደንብ መለየት አለባችሁ። የቆዳ አይነት እና ለዚህ ምን አይነት ሳሙናዎች ለዚህ ምን አይነት የሚስማሙ ቅባቶች እንዳሉ በሌላ ቪዲዮ ይዤላችሁ እመጣለሁ። ነገር ግን ዛሬ በዚህ ቪዲዮ ብጉሩን እንዴት ማከም ይቻላል በቀላሉ በቤት ለሚለው 2 ነገር አስፈላጊ ነው። ለዚህም የሚያስፈልገው አንድ የሻይ ማንኪያ ማርና 1 ማንኪያ የቀረፋ ዱቄት ነው። እንግዲህ ቀረፋ ማለት ለሻይ የምንጠቀመው ቅርፊት አይነት ቅመሙን ነው ማለት ነው። ስለዚህ ያ የተፈጨውን ቀረፋውና 1 ሻይ ማንኪያ ማር ጋር በደንብ ማዋሄድ ያስፈልገናል። ከዛ የተለወሰውን ማርና ቀረፋውን በጤጤ ነገር ይሁን ወይም በእጅ ይሁን በደንብ ወስዶ እዛ ብጉር ባለበት እያንዳንዱ ቦታ ላይ መቀባት፣ በደንብ ማሸት። አስቀድማችሁ ግን ይህን ነገር ከመቀባታችሁ በፊት በደንብ ፊታችሁን ወይም ብጉር ያለበትን ቦታ በደንብ በሳሙናና በንጹህ ውሃ አድርጋችሁ በደንብ መታጠብ አለባችሁ። ከዛ ያንን ቀረፋና ማር ውህድን በደንብ አሸት ታደርጋችሁ ከቀባችሁ በኋላ ከ15 ደቂቃ በኋላ በደንብ መታጠብ። ከዛ ይህን በሳምንት 3 ጊዜ እስከ 1 ወር ድረስ መቀባት ትችላላችሁ። ከዛ ፈጣን ለውጥ ማየት ትችላላችሁ ማለት ነው። ይህን ቪዲዮ ከወደዳችሁ ላይክ አድርጉ፣ እንዲሁም ለጓደኞቻችሁ ሼር አድርጉ። ዩቲዩብ ቻናልን ሳብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ጤናችሁ ይጠበቅ። ጂቲ ቲዩብ ነን።